አብዛኞቻችን ባክ ቴስቲንጎቻችን በጣም ቆንጆና ፐርፌክት ወይም ደግሞ እኛ ከምንጠብቀው በላይ ወላ አንዳንድ ጊዜ በጣም ፕሮፊታብል ሆኖ ዳታዎቻችን ክሊን የሆኑና ወደ ላይቭ ማርኬቱ ስንመጣ ደግሞ ሁሉም ነገር ኮምፕሊትሊ ተቀያይሮብን ያ ፕሮፊታቢሊቲ ሳይኖር ያ ኢሞሽን ኮንትሮል ሳይኖር በጣም እንቸገራለን። እናንተም በዚህ ሁኔታ ውስጥ ከሆናችሁ ይሄ ቪዲዮ ለእናንተ ነው ማለት ነው። በዚህ ቪዲዮም ለምን ይሄ ነገር ሀፕን እንደሚያደርግና ከዚህ ነገር ውስጥም እንዴት ስኬፕ ማድረግ ወይም ማምለጥ እንደምትችሉ እናያለን ማለት ነው። በመጀመሪያ ባክ ቴስቲንግ ላይ ምንድነው የምናየው ወይም ደግሞ ባክ ቴስቲንግ ራሱ ምንድነው የሚያሳየን የሚለውን አንደርስታንድ እናድርግ። ባክ ቴስቲንጋችሁ የሚያሳያችሁ ስትራቴጂያችሁ የምርም እንደሚሰራና ኦቨር ታይም ስትራቴጂው ፕሮፊታብል እንደሆነ ፕሩቭ የሚያደርግላችሁ ሜትድ ነው። ያለምንም ፍርሃት እና ያለምንም ፕሬሸር ይሄንን ነገር እንድታጤኑበት ወይም ስትራቴጂያችሁ እንድታጤኑበት የሚረዳችሁ ነው። ባክ ቴስቲንግ ላይ በጣም ተረጋግታችሁ ነው ቴስት የምታደርጉት ወይም ትሬድ የምታደርጉት። ምክንያቱም ምንም ሪስክ የምታደርጉት ወይም ደግሞ ምንም አፎርድ የማታደርጉትን ነገር የማታጡበት ስለሆነ ካልም ሆናችሁ ነው ባክ ቴስት ላይ ስትራቴጂያችሁን በደንብ ቴስት የምታደርጉት። ግን ባክ ቴስቲንግ ደግሞ ራሱ የሚደብቃቸው ነገሮች ይኖራሉ። ከነዛ ውስጥም ስሊፔጅን ይደብቃችኋል፣ ዋይድ የሆኑ ስፕሬዶችን ይደብቃችኋል፣ ኤክስኪዩሽን ላይ ያሉ ኢሹዎችን ይደብቃችኋል እና ሳይኮሎጂካል ኢረሮችንም ይደብቃችኋል። በባክ ቴስቲንግ ውስጥ ምንም አይነት ፔን ፊል ማድረግ አትችሉ፣ ምክንያቱም ምንም ኦፈር እያደረጋችሁ ስላልሆነ። ስሊፔጅን ይደብቃችኋል ስንል ምን ማለት ነው? ባክ ቴስት ስታደርጉ ኦልሬዲ ሀፕን ያደረገ ማርኬት ላይ ስለሆነ ቴስት የምታደርጉት ሪል ማርኬት ላይ ያሉ ስሊፔጆችን ወይም ደግሞ ኒውሶች ሲመጡ ወይም ደግሞ ሰማናቃቸው ፈንዳሜንታል የሆኑ ነገሮች ሀፕን ሲያደርጉ ማርኬቱ በትልቁ ሪያክት ያደርጋል። በእንደዛ አይነት ጊዜያቶች ላይ ስሊፔጅ የሚባል ነገር ሀፕን ያደርጋል ማለት ነው። ስቶፕ ሎሳችሁን የመጎተት ባህሪ ወይም ደግሞ ቲፒያችሁንም ጎትቶ ወደ ሌላ ቦታ የመውሰድ ነገር ሀፕን ሊያደርግ ይችላል። እሱን ነገር ባክ ቴስቲንግ ላይ ኤክስፒሪየንስ ማድረግ አትችሉም። እናንተ በዛ ቀን ላይ ኒውስ ባሉ ቀናቶች ላይ ምርጥ ሪዛልት ካላችሁ ባክ ቴስቲንግ ላይ ወይም ደግሞ ስሊፔጅ ሀፕን በሚያደርግበት ቀን እንደዚህ አይነት ነገር ኤክስፒሪየንስ ማድረግ ስለማትችሉ ባክ ቴስቲንጋችሁ ላይ ክሊር በሆነ ወይ ትሬድ እንድታደርጉ ነው የሚያደርጋችሁ። ላይቭ ላይ ስትመጡ ግን ስሊፔጅ ሀፕን ሲያደርግ ሳይኮሎጂካሊም ባላንሳችሁንም እናንተን ይጎዳችኋል። ምክንያቱም የማታውቁት ነገር ወይም ኤክስፒሪየንስ ያላረጋችሁት ነገር ባክ ቴስቲንግ ላይ ሀፕን ስላረገ ማለት ነው። ስለዚህ አንደኛው ባክ ቴስቲንግ የሚደብቀው ነገር ስሊፔጅ ነው ማለት ነው። ሌላኛው ደግሞ ዋይድ ስፕሬድ ነው ብያችኋለሁ። ዋይድ ስፕሬድ ሀፕን የሚያደርገው ማርኬቱ ሎ ሊኩዲቲ በሚሆንበት ጊዜ ነው። ያንን ነገር ኤክስፒሪየንስ ማድረግ አትችሉም ባክ ቴስቲንግ ላይ፣ ምክንያቱም ኦልሬዲ ሀፕን ያደረገ ቻርት ላይ ቴስት ስለምታደርጉ ማለት ነው። ሪል ማርኬት ላይ አንዳንድ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል። ሜቢ ኒውስ በሚወጣበት ቀን ወይም ደግሞ ባንክ ሆሊዴይስ በሚሆንበት ቀን ወይም ዋይድ የሆነ ስፕሬድ ሀፕን ሊያደርግባቸው የሚችሉ ሲቹዌሽኖች ሀፕን ሲያደርግ ኦልሬዲ እሱን ኤክስፒሪየንስ አርጋችሁት ስላልመጣችሁ በማታውቁት ወይ ስቶፕሎሳችሁን ሳይነካው ማርኬቱ ራሱ ክሎዝ ሊሆንባቸው ይችላል። ወይም ደግሞ ቲፒያችሁ ማርኬቱ ቲፒ ነክቶ ራሱ ክሎዝ ላያደርግላችሁ ይችላል ማርኬቱ። ይሄ ነገር የሚፈጠረው ዋይድ ከሆነ ስፕሬድ ነው ማለት ነው። ስፕሬድን እዛ ላይ በደንብ ኤክስፒሪየንስ ስለማታደርጉት እሱ ሪል ማርኬት ላይ አፌክት ያደርጋችኋል ማለት ነው። ሌላኛው ደግሞ ኤክስኪዩሽን ኤረር ነው። ባክ ቴስቲንግ ላይ ስትሆኑ ነገሮችን ተረጋግታችሁ እያቆማችሁ ቻርታችሁን አስባችሁ ፕሌስ እያደረጋችሁ ምናምን ነው ኤክስኪዩት የምታደርጉት። ሪል ማርኬት ላይ ግን ማርኬቱ ፋታ ይሰጣችሁ። ሜቢ ስፔሻሊ ሎወር ታይም ፍሬም ትሬድ የምታደርጉ ከሆነ ባክ ቴስት እንደምታደርጉት ፋታ ይሰጣችሁ። በእንደዚህ አይነት ሲቹዌሽኖች ውስጥ እናንተ እንደ ሰው ኤረር መስራታችሁ ኖርማል ነገር ነው። ኤረር ልትሰሩ ትችላላችሁ። ሪል ማርኬት ግን ኤረር ስትሰሩ ሁሉም ነገር ኮስት ይኖረዋል አይደለ? ያ ኤረር የሚያስከፍላችሁ ዋጋ ይኖራል። ባክ ቴስት ላይ ኤረር ብትሰሩ ራሱ ኢትስ ኦኬ፣ ምንም ሪስክ የምታደርጉት ነገር የለም። ኢሞሽናሊም አይጎዳችሁም። ይሄ ግን አካውንታችሁንም ጎብቶ ኢሞሽናሊ ይጎዳችኋል። ላይቭ ላይ ኢምፓክት አለው ማለት ነው። ይሄኛውን ባክ ቴስት ስለሚደብቅላችሁ ማለት ነው። ሌላኛው ደግሞ በሳይኮሎጂ ዋይዝ ነው። እነዚህ ነገሮች በሙሉ ተደማምረው የራሳችን ያለንበት ኢሞሽን፣ የፋሚሊ ኢሹስ፣ ኤኒቲንግ የእናንተ ፐርሰናል ላይፍ ላይ ያለ ኢሹስ ተደማምረው የሚያመጡት ኢፌክት ደግሞ አለ እናንተ ሳይኮሎጂ ላይ። እነዚህም ነገሮች ተደምረው ሳይኮሎጂያችን ላይ አፌክት ያደርጋል። ይህንን ነገር ባክ ቴስቲንግ ላይ ኤክስፒሪየንስ ማድረግ አትችሉ። ምክንያቱም ባክ ቴስት ስታደርጉ ሜቢ ዛሬ ሙዳችሁ ጥሩ ካልሆነ ከደከማችሁ ምናምን
ኦኬ ነገ ባክ ቴስት አደርጋለሁ ብላችሁ ልትተውት ትችላላችሁ። ሪል ማርኬት ላይ ግን እንደዛ የለም። በቃ ማርኬት ላይ ትመጣላችሁ፣ ምንም ሀፕን አደረገ ምንም ኤክስኪዩት ማድረግ ይኖርባችኋል። ዘን እሱን ኤክስኪዩት አድርጋችሁ ሎስም ሆነ ምንም ትነሳላችሁ አይደለ? ሶ ባክ ቴስት እነዚህን ነገሮች ይደብቅላችኋል ማለት ነው። ሶ ወደ ላይፍ ከመጣችሁ በኋላ አሁን ያልናቸውን ነገሮች ኤክስፒሪየንስ ታደርጋላችሁ ብያችኋለሁ። ግን የምትጠቀሟቸው ፕላትፎርሞች ራሱ ወሳኝ ናቸው። እነዚህን ነገሮች ኤክስፒሪየንስ የማድረጋችሁን ቻንሶች ጠበብ የሚያደርጉላችሁ። ምክንያቱም ቢግ ስፕሬድ ያላቸው ፕላትፎርሞች ወይም ደግሞ ላይቭ አካውንት ወይም ደግሞ ብሮከሮች ይኖራሉ። አደገኛ የሆኑ ስሊፔጆችም ሀፕን እንዲያደርጉ የሚያደርጉ ማኒፑሌት የሚያደርጉ ፕላትፎርሞችም ብሮከሮችም አሉ። ሶ እነዚህን በስነ ስርዓት ትክክለኛውን ፕላትፎርም እና ብሮከር መምረጥ በጣም ትልቅ ስራ ነው። እሱ ራሱ ሌላ ራሳችሁ በደንብ ሬዲ ሆናችሁ አጥንታችሁ የምትገቡበት ነገር ነው ማለት ነው። ሶ ከኔ ኤክስፒሪየንስ እኔ አሁን ላይ እየተጠቀምኳቸው ያሉ ፕላትፎርሞችን በሙሉ ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ አስቀምጥላችኋለሁ። እኔ የምጠቀመው ብሮከር ኤክስነስ ብሮከር ነው። እናንተ ሌላ መጠቀም ትችላላችሁ። እኔ አሁን ላይ እየተጠቀምኩት ያለሁት ኤክስነስ ነው። የሱንም ሊንክ ዲስክሪፕሽን እና ኮመንት ላይ ያደርግላችኋለሁ። በፕላትፎርም መጠቀም የምትፈልጉ ልጆች ደግሞ ዘፈንድ ትሬደር ማርኬት ነው አሁን ላይ እየተጠቀምኩ ያለሁትና አይጎ ፈንድድ ከዛሬ በፊትም ቪዲዮ ሰርቼበት አሳይቻችኋለሁ እንዴት ፈንድድም እንደሆንኩኝ ቪዲዮን እዚህ ጋር አስቀምጥላችኋለሁ። የእነሱንም ፕላትፎርም መጠቀም ትችላላችሁ። እስከ 65% ዲስካውንት እዛ ፕላትፎርም ላይ በኔ ኮድ ማግኘት ትችላላችሁ። ዲስካውንት ኮዱንም ሊንኩንም ዲስክሪፕሽን ላይ እና ኮመንት ላይ አስቀምጥላችኋለሁ ማለት ነው። ለጊዜው አሁን ላይ የምጠቀማቸው እነዚህ ነው። እኔ አዲስ ነገር ሀፕን ቢያደርግም አሳውቃችኋለሁ ማለት ነው። ግን ራሳችሁም የሆነ ካምፓኒ ወይም ፕላትፎርምን ስትጠቀሙ በደንብ ዳታ ኮሌክት አድርጋችሁ በደንብ አናላይዝ አድርጋችሁ በደንብ ኤክስፒሪየንስ የሌላ ሰዎችን አይታችሁ መጠቀማችሁ እንዳትረሱ። ቅድም ያልኳችሁ ነገሮች ለመቀነስ ባክቴስቲንግ ላይ የማታያቸውን ባክቴስቲንግን የሚደብቅባችሁ ነገሮችን በደንብ ኤክስፒሪየንስ እንዳታደርጉት ፕሮቴክት ስለሚያደርጋችሁ ማለት ነው። ሌላኛው ደግሞ ባክቴስቲንግ ላይ ኤክስፒሪየንስ እያደረጋችሁት ምንም ሳይመስላችሁ በት ሪል ማርኬት ላይ ወይም ላይቭ ትሬዲንግ ላይ ስትመጡ ደግሞ በጣም ቢሄቪየራችሁን የሚቀይረው ነገር ድሮዳውን ነው ወይም ደግሞ ዲፕ ኔጋቲቭ ውስጥ መግባት ነው። ባክቴስቲንግ ላይ ዲፕ ድሮዳውን ገባችሁ ማለት ለእናንተ ዳታ ኮሌክሽን ነው። ኦኬ እንደዚህ ሀፕን አደረገ ዲፕ ድሮዳውን ገባሁኝ፣ ኦኬ በዚህ ወቅት ላይ እንደዚህ መንገጫገጭ ይኖራል ምናምን ብላችሁ እንደ ዳታ ኮሌክት እንድታደርጉት ነው የሚጠቅማችሁ። ላይቭ ትሬዲንግ ላይ ደግሞ ድሮዳውን ውስጥ ገባችሁ ማለት ኢሞሽናቸው ሬይዝ እንዲደረግ ነው የሚያደርገው። ይሄ እንደ ሰው ናቹራሊ ያለ ነገር ነው። ይሄ በጣም ፕሮፌሽናል በመሆናችሁ ወይም የምታስወግዱት ምናምን ነገር አይደለም። ኢሞሽን ሀፕን ያደርጋል። ላይቭ መኒ ላይ ሲሆን ደግሞ ዲፕ ድሮዳውን ኢሞሽናችሁን በደንብ ከፍ እንዲያደርገው ያደርገዋል። ከዛ ምን ታደርጋላችሁ? ማመንታት ትጀምራላችሁ። ጉድ ሴታፖቻችሁን ሚስ ማድረግ ትጀምራላችሁ። ሩሎቻችሁን ብሬክ ማድረግ ትጀምራላችሁ። ይሄኛውም ሌላኛው ባክቴስቲንግ የሚደብቃችሁ ሪል ማርኬት ላይ ስትመጡ ግን ሀፕን የሚያደርግ ነገር ነው ማለት ነው። ሌላኛው ሳይኮሎጂ የምንለው ነው። ይሄ ትክክለኛው ባትል ያለበት ፕሌስ ማለት ነው። አብዛኞቻችሁ ሪል ማርኬት ላይ መታችሁ ሉዝ የምታደርጉት ቴስት ያደረጋችሁት ስትራቴጂ ሳይሰራ ወይም ከስትራቴጂያችሁ እንከን ኖሮበት አይደለም። ኢሞሽን ቴክኦቨር ስለሚያደርጋችሁ ነው፣ ወይም ፕሬሸር ቴክኦቨር ስለሚያደርጋችሁ ነው፣ ስለሚያሸንፋችሁ ነው። ሶ ይሄንን ነገር ኮምፕሊትሊ ማስወገድ አንችልም፣ ግን ፎከስ አድርገን እነዚህ ነገሮች መቀነስ እንችላለን። አብዛኞቻችን ችግራችን ምንድነው? እኔ ስትራቴጂ ኤሌኮ ባክቴስ አድርገው ይሰራል ላይቭ ላይ ይሰራል ምናምን ብለን ስትራቴጂውን ብሌም እናደርጋለን። በስትራቴጂ ሲሆን ኦኬ ባክቴስ አድርገው ስትራቴጂ እየሰራ ከሆነ አሁን ግን እንደዛ ፐርፎርም ማድረግ ካቃተው ምንድነው ችግሩ? ምን የተሻለ ነገር እያደረግኩኝ ነው፣ ምን የማይጠቅም ነገር እያደረግኩኝ ነው ብለን ትራብል ሹት ለማድረግ አንሞክርም። ጀስት ብሌም ነው የምናደርገው። ኦኬ እንደዚህ ሆኖ ነው ስትራቴጂው እንደዚህ ነው፣ ማርኬቱ ኮንዲሽኑ ተቀይሮ ነው እንላለን። የኛ ራሱ የትሬዲንግ ኮንዲሽን ተቀይሮ ነው። ባክቴስት ላይ ኤክስኪዩት ስናደርግ አናመነታ ይሆናል። ሪል ማርኬት ላይ ግን አሁን ያልናቸው ኢሞሽኖች ተደራርቦ እንድናመነታና ትሬዶችን ሚስ እንድናደርግ ያደርገናል። ሚስ ስናደርግ ደግሞ ያ ትሬድ ሀፕን አድርጎ ዊን ከሆነ እኛ ሚስ ስናደርገው ኢሞሽናችንን የባሰ ከፍ ያደርገውና ሌላ ከኛ ሩል ጋር የማሄድ ወይም ደግሞ ኮንፍሉዌንሶች ጥሩ ኮንፍሉዌንሶች የሌሉትን ትሬድ እንድንወስድና ወይም ሎ ፕሮባቢሊቲ የሆኑ ትሬዶችን እየወሰድን ኢኩዊቲያችንን ወይም ባላንሳችንን እየጎዳኑ ለረጅም ጊዜ ከድሮዳውን መውጣት ያቅተናል። ሶ እነዚህን ነገሮች ቀስ እያላችሁ ትረብልሹት ማድረግ ትችላላችሁ፣ ወይም ደግሞ ለእነዚህ ነገሮች ግድብ ማቆም ትችላላችሁ። ሶ አሁን እንዴት ግድብ ማቆም እንደምትችሉ ወይም ደግሞ እንዴት መገደብ እንደምትችሉ እነዚህ ነገሮች ፕሮቴክት ራሳችሁን ለማድረግና ባክቴስት ላይ ፐርፎርም እንደምታደርጉት ሪል ማርኬት ላይም ተቀራራቢ የሆነ ፐርፎርማንስ እንዲኖራችሁ የምታደርጉባቸው ነገሮች ልንገራችሁ። የመጀመሪያው ነገር ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ላይ ሜቢ
ላይቭ ላይ $100,000 ምናምን ዴሞ ብር ታስገቡለትና ቴስት ስታደርጉ 1% ሪስክ እያደረጋችሁ ምናምን ሊሆን ይችላል ቴስት የምታደርጉት። 1% ስትሰሩ $1,000 ነው የምትሰሩት ማለት ነው። ኦልሬዲ ዴሞ ላይ ስለሆነ ምንም የምትሉት ነገር የለም። ላይቭ ላይ ስትመጡ ግን ሜይ ቢ $10 $20 $100 ይዛችሁ ልትመጡ ይችላላችሁ። በዛ ወይ $1 ሪስክ እያደረጋችሁ $1 ለመስራት አትችሉም አይደል? ስለዚህ ባክቴስት በምታደርጉበት ጊዜ በደንብ ቻንስ አላችሁ። ኦልሬዲ ሪስክ ማኔጅመንታችሁንም በትልቅ አካውንት ሴት ስታደርጉ ከነበረ ኢፌክት ስለሌለው ቴስት ታደርጉታላችሁ እስኪ በቃው አይደለም፣ ምንም አያሳስባችሁም። ዲፕ ድሮዳውን መግባት አካውንቱን ብሎ ማድረግ። ሪል ማርኬት ላይ ግን እሱ ሁሉ ነገር ይመጣል። ምክንያቱም አንድ ሪስክ የምታደርጓት 1% ሪስክ ራሱ ሪል መኒ ነች። ሜቢ እናንተ አፎርድ ማድረግ ላትችሉ ትችላላችሁ። ስለዚህ ሪስክ ማኔጅመንታችሁ በጣም ወሳኝ ነው። $100 ላይ 20% ሪስክ ምናምን እያደረጋችሁ $20 የመጀመሪያዎቹ ተከታታይ 5 ትሬዶች ሎስ ቢሆኑ አካውንታችሁን ብሎ ታደረጉና ቶፕ አፕ ማድረግ አትችሉም፣ ወይም ደግሞ ሌላ ዲፖዚት ማድረግ አትችሉም። ሌላ ዲፖዚት ማድረግ እስከምትችሉ ደግሞ በመሃል ብዙ ኦፖርቹኒቲዎች ያመልጧቸዋል፣ ብዙ ዊኒንግ ትሬዶች ያመልጧቸዋል። ዲፖዚት በምታደረጉበት ጊዜ ደግሞ ተመልሶ ሉዚንግ ስትሪክ ቢመጣ ተመልሳችሁ እሱንም ታጣላችሁ። የዛኔ እኔ እኮ ቴስት ሳደርጉ ይሄ ስትራቴጂ ምናምን ብላችሁ እንድታዝኑና ኮምፔር እንድታደርጉት ያደርጋችኋል። ግን ኦልሬዲ በስንሳት ሪስክ ማኔጅመንት ስለሌላችሁ ኢሞሽናችሁ ቶሎ ቶሎ ከፍ እንዲል ያደርገዋል። አካውንታችሁን ቶሎ ቶሎ ብሎ እንድታደርጉና ኮንሲስታንት የሆነ ኤክስኪዩሽን እንዳይኖራችሁ ኦቨርታይም ያደርጋል ማለት ነው። ሌላኛው ደግሞ ገና ከባክቴስት የሪል ኤክስፔሪየንስ ያኖራችሁ ገና ከባክቴስት የምትመጡ ከሆነ ባክቴስት ስታደርጓቸው ሃይ ፕሮባቢሊቲ የሆኑ ትሬዶችን ብቻ ትሬድ ለማድረግ ሞክሩ። ምክንያቱም እንደ ጀማሪ ሞር ሎስ ሀፕን ሲያደርግብን ያለን ኢሞሽን በጣም መጥፎ ነው። ምክንያቱም ዊንሬታችሁና ሪስክ ኢንዶዋርዳችሁ ባላንስ ከሆነ ኢትስ ኦኬ። ምክንያቱም ትልልቅ ሪስክ ኢንዶዋርድ ኖሯችሁ 20%ም 30%ም 10% ዊንሬት ቢኖራችሁ ችግር የለውም። ግን እሱን ነገር አዳፕት ለማድረግ የተወሰነ ትሬዲንግ ኤክስፒሪየንስ ሊኖራችሁ ይገባል። በቻላችሁት አቅም ቴስት ስታደርጉ ሃይ ዊን ሬት ያላቸውን ኢንተሪ ሞዴሎቻችሁን ብቻ ለተወሰነ ጊዜ መጠቀም። ሪል ማርኬቱን ኤክስፒሪየንስ ክታደርጉትና የተወሰነ የማርኬት ኢንቫይሮንመንትን አዳፕት እስከምታደርጉ እሱም በጣም ጠቃሚ ነገር ነው ማለት ነው። ሌላኛው ደግሞ የመጀመሪያው ፎከሳችሁ ሊሆን የሚገባው ሰርቫይቨር ላይ ነው። አካውንት ላለመፈንዳት ሰርቫይቭ ማድረግ። በቃ እኔ ሪስክ ማናጀር ነኝ፣ አካውንቴን ማፈንዳት የለብኝም፣ ስለዚህ አካውንቴን መጠበቅ አለብኝ፣ አካውንቴን ከነገሮች ፕሮቴክት ማድረግ አለብኝ የሚል ማይንድሴት ሊኖራችሁ ይገባል። የመጀመሪያ ጊዜ አላማችሁ ሰርቫይቫል ነው። ማርኬቱ ላይ ሰርቫይቭ ማድረግ፣ ለረጅም ጊዜ ለመቆየት መሞከር። ሰርቫይቭ ማድረግ ናፍ ማድረግ ብቻ ላይ ይሁን ኖት መልቲፕል $1,000,000 ለመስራት ሳይሆን ሰርቫይቭ ማድረግ፣ ረጅም ጊዜ ማርኬቱ ላይ ለመቆየት። እሱ አንደኛው እና ዋነኛው ታርጌታችሁ ነው መሆን ያለበት። ስለዚህ አላማችሁ ምንድነው መሆን ያለበት? ፕሮፎርም ላይም ቢሆን አካውንትን ቶሎ ፓስ ማድረግ አይደለም። እንደ መጀመሪያ ስፔሻሊ ከባክቴስት ቀጥታ እንደሚመጣ ሰው አካውንቶችን ቶሎ ፓስ ማድረግና ሌላ ብዙ ዶላሮች መስራት ሳይሆን አላማችሁ መሆን ምንድነው? አካውንቱን እጃችሁ ላይ ማቆየት፣ እንደ መጀመሪያ ላይቭ ትሬደር ማለት ነው። እንደ አዲስ ወደ ላይቭ እንደመጣ ሰው አካውንቱን ማቆየት ነው እንጂ አላማችሁ ቶሎ ፈንድድ ሆናችሁ ገንዘብ ለመስራት አይደለም ማሰብ ያለባችሁ። አካውንታችሁን በደንብ ለረጅም ጊዜ ማቆየት የዛኔ የባክቴስቲንግ እና የሪል ማርኬት ዲፍረንስ ሲገባችሁ፣ ማርኬት ኮንዲሽን አንደርስታንድ ማድረግ ስትጀምሩ፣ ስሊፔጅ ስፕሬድ ምናምን የሚባሉትን የኤክስኪዩሽን ኤረሮች በደንብ ለይታችሁ ማውጣት ስትጀምሩ የዛኔ አግሬሲቭነታችሁን እየጨመራችሁ መሄድ ትችላላችሁ ማለት ነው። እነዚህን ነገሮች ተጠቅማችሁ ስፔሻሊ ለጀማሪ ከባክቴስት ወደ ሪል ማርኬት ወይም ከዴሞ ትሬዲንግ ወደ ሪል ለምትመጡ ልጆች እነዚህን ግድብ የምንላቸውን ወይም ደግሞ አጥራችሁ ራሳችሁን ፕሮቴክት ማድረግና ኦቨርታይም ባክቴስቲንግ ፐርፎርማንሳችሁና ላይቭ ፐርፎርማንሳችሁ ተመሳሳይ እንዲሆን ማድረግ ትችላላችሁ ማለት ነው። ባክቴስቲንግ ላይ ኮንፊደንስን ትማራላችሁ፣ ሪል ማርኬት ደግሞ ዲሲፕሊንን ያስተምራችኋል ማለት ነው። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ከኔ ኤክስፒሪየንስ የማውቀውን ነገር ነው ያካፈልኳችሁ ማለት ነው። ቪዲዮ ከተመቻችሁም ላይክ እና ሰብስክራይብ ሳታደርጉ እንዳትወጡ። ቴሌግራም ቻናላችንንም ጆይን ማድረግ ትችላላችሁ። የኔን አናሊሲስ እዛ ላይ ፖስት አደርጋለሁ። በየሳምንቱም ጊቫዌዎች አሉን። $1 ማሸነፍ ትችላላችሁ። እዛ ላይ እየገባችሁ ጆይን አድርጉ። ሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ ማለት ነው። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ነው።